እኔ ምስክርነት ያለኝ እዚህ መጥቼ ባለቤት ታሞ ነበር። ደቡብ አፍሪካ ላይ ነው ያለ። በጣም በጠና ታሞ ነበር። ትከሻዬንም እንዲያብጦ ምናምን ጀርባዬን ያመኛል፣ ደም ግፊትም አለብህ ተብያለሁኝ። በጣም እያመመኝ ነው ሲለኝ ከዛ መጥቼ እዚህ ጸልዬ የተጸለየ ውሃ ይዤ መጥተሽ ትመሰክሪያለሽ ይፈወሳል ብለኸኝ፣ አዎ መጥቼ መሰክራለሁኝ ብዬ ሄድኩኝ። ነገር ግን እየፈራሁ መጥቼ ለመመስከር ቆይቻለሁ። ምን ስለሆነ ተፈውሰዋል? ግን አዎ ተፈውሰው ለዚህ ጌታ ደቡብ አፍሪካ ላይ እዚህ ወገን ስንጸልይ ደቡብ አፍሪካ ፈውስ ይላል። ለጌታ ነው ላይ ነው በደም ስላልጮኩ ነው ወጪስ ምን ነው? ለጌታ እኮ ነው። ደም ግፊት ምን እንትሴ ደቡብ አፍሪካ ላይ ይባጭ ምናምን በቃ አስቸግሮኛል አስጸልይ ስል እዚህም መጥቼ ጸልዬ መጥተሽ ትመሰክሪያለሽ ስትለኝ በቃ እንደተናገርኩ ሆኖ ባለቤቴ ተፈውሷል። ሳውዝ አፍሪካ አለች። ለጌታ ክብር አላችሁ። ጌታ ሆይ ተባረክ በሉ። በእሷ ቤት ስለሆነ መልካም የተደሰተ ሰው ካለ በኢየሱስም ለእናንተም ደስ የሚያሰኘው ሕይወታችሁን የሚከታተል የጠላት ወሬ፣ የጠላት እቅድ፣ የጠላት ፕሮግራም በኢየሱስም ከእናንተ ላይ ከሸፈ ይሆን። የጠላትን አፍርሼ እግዚአብሔርን በእናንተ ላይ አጸናው። ከዛ በኋላ ሐኪም ቤትም ሄደው ነበር። ሐኪም ቤትም አልተሻለውም። ነገር ግን በሶስተኛ ቀን ጠየቅኩኝ። ደውዬ ስጠይቀው እንዴት ነህ ስለው ደህና ነኝ አለ። እኔ ደግሞ ከዚህ የወሰድኩት የተጸለየበትን ውሃ በስሙ ጠጣሁኝ። ስሙን እየጠራም እዚሁ እያለሽ ዘራፍ ደረባይ መፍስቤ ከሲል ኮሪዳስ ላይ ምትወልሽ ከየሚያገሙላ እዚሁ ዳርቻ ለተፈውሳል ወይ ስትል እዛ ሰላም ደርሶለታል። በኢየሱስ ስም ለዘሮቻችሁ በዓለም ዙሪያ ላላችሁ ሰላማችሁ በኢየሱስ ስም ይድረስ። ከጌታ ከኢየሱስ የሆነ ሰላሜን እተውላችኋለሁ ተብሎ የተጻፈው ቃል በእናንተ ላይ ተግባራዊ ይሆን። እዚህ ሆናችሁ በሰቀቀን ሕይወት በበሽታ የምትጨነቁ ዛሬ ፈወስኳችሁ በኢየሱስ ስም። ለእሷ ቤት የደረሰ ሰላም ለእናንተ ይድረስ። አሜን። የዛሬ ሳምንትን መጣለሁ መሰክራለሁ ብዬ ሐሙስን በሆነ አጋጣሚ እንትን አልኩኝ። የዛሬ ሳምንት መጥቼ ልመሰክር ወስኜ እያለ ቤቴ ውስጥ የሆነ ቤተሰብ በሙሉ በጣም ታመመ። ቅዳሜ ማታ ማለት ነው። በዛ ሲታመም እኔም ታመምኩኝ። በዛ ቀረሁኝ። ከዛ ከቀረሁ በኋላ ደግሞ ዛሬ ሊያስቀረኝ ብሎ ማለት ነው ቸርች ላይ የሆነ የ12 ዓመት ልጅ አለኝ እያገለገለ እያለ ፌንት ነቅሎ ሊያገለግል ሲወጣ ከክፍል ሲወጣ ፌንት ነቅሎ ወደቀ። ከዛ ሲወድቅ ይሄ ነገር ሊያስቀረኝ ነው በቃ ዛሬም ለሌላ ነገር ነው የመጣ ብዬ የሆነ የተጸለየ ዘይት አለ ቤት ውስጥ ውሃው ላይ አድርጌ ጠጥቼው ቀብቼው ከዛ ደህና ሆነ ተሻለው ማለት ነው። ለጌታ ለኢየሱስ ክብር አላችሁ። እሰይ በሉ እስቲ አሜን። አሹ ከዛ ተሸክመነው ነው ቤት ሄድነው። ሰው ተሸክመው ነው ቤት ሄድነው። ቤት ከወሰድሽ በኋላ በዛ ሕክምና ከዛ አከምኩት። ዶክተር እያለ እንዴት ይታማ? አጨብጭቡላታ አጨብጭቡ። ዛሬም ትታከማላችሁ። ነገሮቻችሁ ታሞ ከሆነ ውጭም ውስጥም ትታከማላችሁ። ዳና ይሆናል። በጌታ በኢየሱስ ስም የእናንተን ነገር የነካ የተመታ ይሆን። እስቲ ሀሹ በሉ። እንኳን ደስ አለሽ። ከዛ በመቀጠል ደግሞ እንዴት ነው ቀባብቼው ምናምን ተኝቶ ውሃ ጠጥቼው ተኛ። እንቅልፉን ተኝቶ ሲነቃ እንዴት ነው ስለው ደህና ነኝ ምናምን አለኝ። ከዛ መድኃኒት ስጭኝ ራሴን እያመመኝ ነው ስል አይ የቀባሁ ይተውሃል በዛ አልሰጥህም፣ ነገር ግን ተመስገን ጋር እንሄዳለን ብዬው ከዛ ደህና ሆነ። አሁን ይዤው መጣሁ ማለት ነው። የት አለ አንተ ልጅ? ና ነጋ እየሮጥክ ናለ። ተባረካት። አጨብጭቡለታል። እሺ አሁን መድኃኒት የሚያስፈልግ በሽታ አለ አሁን የለም ማለት አለ? ስለዚህ አጨብጭቡለት። በጌታ በኢየሱስ ስም ጠላቴን መትቻለሁ። ከዚህ ሰዓት ጀምሮ ፈውስ የጸና ይሆን። ያለ ወትሮ ፍልስ ሆኖ ልጥል የሚፈልግ አሁን የተመታ ይሆን። ከዚህ ሰዓት ጀምሮ አንተን የሚፈልግ በቅናት የወጣ ጠላት የቡዳ አሰራር ነው። ይሄን አፍርሻለሁ። እዚህ ልጅ ላይ የሚወረውር ቀስተኛ ጓደኛን መስለው በአይነ ምንቃር ላይ የሚወረውር የአይነ ቡዳ መንፈስ ዛሬ ተሰርዟል። አሜን። በኢየሱስ ስም ሰውነቴን ሁሉ በክርስቶስ ሰላም እንድሸፈን ጸለይኩ። በኢየሱስ ስም ታምራት ይሁን። አሜን። እሺ። ከዛ በመቀጠል የ4 ዓመት ሕፃን አለኝ ማለት ነው። 5 ዓመት ሊሆነው ነው።
ያ ሕፃን እግሩን ያመዋል። በየጊዜው ሲነሳበት እግሬን እንደ ቁርጥማት ያመኛል ይለኛል። ከዛ ያመውና ነገር ግን ሐኪም ቤት ውሰጂኝ አይለኝም። ከዛ ዘይት ስጭኝ ይለኛል። ዘይት ቀብኝ ይለኛል። ከዛ ያ ዘይት ቀባዋለሁ፣ በዛ እርፍ ብሎ ይተኛል። ዘራፍ ለጌታ ለኢየሱስ ክብር አላችሁ። እናንተን ሊያስጨንቃችሁ የወጣ የጠላት ኃይል ሁሉ በኢየሱስ ስም እርግፍግፍ ይባል። ምንድን ነው የሚያወሩት የምትሉ ግር ያላችሁ ግራ የተጋባችሁ አላችሁ። ቤታችሁ ስደርስ ይሄ መድኃኒቱ ያስታውቃችኋል። ከዚህ ሰዓት ጀምሮ ሰላም ደርሷል እናንተ። ከዛ ሁለተኛ ምስክርነት አለ። ከዚህ የሆነ ጊዜ ዘይት ያጸልዬ ዘይት ወስጄ ነበር። የአጎቴ ሚስት ታማ መጣ። አሟታል። ኦርቶዶክስ ናት። ነገር ግን ታማ መጣ። ሐኪም ቤት ውሰጂኝ ምናምን ብላ ደውላ ስትጠራኝ ሄጄ አስገባኋት። ጎፈር ሜዳ ኦሜጋ ማለት ነው። ከዛ አሳከምኳትና የጉበት ቫይረስ አለብሽ። የምን ቫይረስ? የጉበት ቫይረስ ሄፓታይተስ ቢ ምናምን የሚባል ነው። እኛ ሀገር ነው እቺ ቫይረስ ስትባል ቀላል ሊመስላችሁ ይችላል። የጉበት ቫይረስ አለብሽ ብሎ 8500 ብር ለመድኃኒትና ለሕክምና ከፍለን እንደገና አዲስ ማና አዋሳ ሴት ነው የት ነው ጻፉላት። እዛ ጽፎላት ገና ለሌላ በሽታ ነው መድኃኒት የሰጧት። ለዛ ሄደሽ ታከሚ የዛሬ 15 ቀን ተብላ ወጣን ማለት ነው። ከዛ መድኃኒቱ ሌላ በሽታ አስም ምናምንም አለ ብዙ ነገር ነው ያወሩት። የጉበት ቫይረስ እሷ ግን ኦርቶዶክስ ናት። ኦርቶዶክስ ናት። ከዛ እንደዛ ሆነን ወጣን ቤት መጣን። ይያት ቤት ይሄን ነው ስትለኝ አትሄጂም ብዬ ቤት ይያት መጣ። ቤት ገብተን በጣም ያስላት ነበር። ከለሯ ሁሉ ተለዋውጧል። በጣም ተጎድታለች። በዛ አያ ብዬ ደብቄ የሆነ ላረግ ስል አየችኝ። አይ ስታይ በኋላ አርጌ እራት እየበላን ልሰጣት ማለት ነው። ከዛ የእሱ ታላቅ ደግሞ አለች። እሷ አምጪ ብያት ከዛ ሳረግ ስታየን አያ ታምኝበታለሽ፣ ትፈውሻለሽ በዚህ ስላት ምን ችግር አለ ስጭኝ አለች። ከዛ ስሰጣት ዘይትና ውሃ በውሃ ላይ ጠብሰ አረኩ። ጠብ አርጌ ሰጠኋት። ከዛ ስሰጣት ምን ችግር አለ አለች። የእናንተ ነገር ብላ ስቃ ማለት ነው። ከዛ ሰጠኋት። ያንን ከጠጣች በኋላ ተኛች። ደህና ሆነች። 3 ቀን ምናምን እንዲህ መርፌ ምናምንም እየወሰደች ሄደች። ለሌላ በሽታ ነው መርፌውን የምትወስደው ለጉበት ቫይረስ ማለት ነው። ከዛ ሄዳ አዋሳ ከሄደች በኋላ ታይታ ምናምን ውጤቱን ይዛ እዛው ሄድን ማለት ነው አብረን። ከዛ ስንሄድ ምንድን ነው በአንቺ ላይ ይሄ የጉበት ቫይረስ ምናምን ያለ ማን ነው? ምንም ነገር የለም። ለኢየሱስ ጌትነቱ ሃሌሉያ። ጠላት ያወጀባችሁ በሽታ አለ ዛሬ ተሽሯል። ቀለል አድርጌ ለበሽታ ምንም ግዝፈት አይሰጥም። ቀለል አድርጌ ተሽሯል። ውጭም ጠላት ያወራባችሁ ያወጀባችሁ በሽታ ተሽሯል። ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው በሉ። አንዳንዴ እነሱም ይደነጋገራሉ። ራሳቸው አወርተው ማን ነው ቫይረስ አለብሽ ያለሽ? የለብሽም ጌታ ነው የለብሽም ብሎ የሰረዘላት። ታዲያ ከዛ እንደዛ ሆነ ተሽሏት አሁን ጤናማ ናት። ትሰራለች፣ ትወጣለች፣ ትገባለች። ለጌታ ለኢየሱስ ጥቅል ያለ እልልታ ጭብጨባ ገቢ። በዚህ ጉባኤ ላይ የትኛውም ስም ያለ የሌለ ቫይረስ በሽታ የትኛውም ጉበት ቢሆን የበሽታ ስም የተጠራ ያልተጠራ በሽታ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በእሳቱ የተጋየ ይሁን። በእግዚአብሔር እሳት የተቃጠለ ይሁን። ነፃ ሁኑ በኢየሱስ ስም። ባለፈ ደግሞ ገጠር የሆነ ለቅሶ እጄ እያለሁ ማለት ነው ወገቤን አማኝ ነበር። ወገቤን አሞኛል ምናምን ስላት አንቺ እናት ሐኪም ቤት አታምኑ፣ ከዛ መድኃኒት አትወስጂም። ከዛ አትወስጂም እንደ በዛ አጨብጭቧ። ያቺ ኦርቶዶክስ ናት። ያቺ ሳትለፉም ቤታችሁ መድኃኒት አለ። እሱን ወስደሽ አትፈወሽም ወይ? ለጌታ እስቲ ለጌታ ለዝነኛው ለእግዚአብሔር እሺ። እንደዛ ነው ጨርሻለሁ። ከዚህ በኋላ የምመሰክረውን ነገር ሊመሰክር ሊመጣ ነው ተዘጋጁ ብላለች። አሬንን ሊመሰክር ነው ምን ካለ ለምስክርነት ይምጣ። ትዘጋጃላችሁ ወይስ እናንተም ትመሰክራላችሁ? በኢየሱስ ስም አዲስ ነገር ያገኛል። እንኳን ደስ አለሽ በለዋል። እንዲህ ብሎኛል። ለ7 ዓመታት ተማምሎ በባጀቷ ላይ ክምኒ ባጀተን ክምንመንች ለመሪንችን ሀውኩ የኦሽን ኤላሶ ኢጤች ተመሰቃቀላ ሄኦና ከበጠቆ አስማታ ድግምታ ሀጫ ሱሜሸኔም ዋው ድምጢ በመይ ዋየ
እግዚአብሔር ያጋልጣል እንጂ አያጋጭም። እና ምኑን ነው አሁን ይሄ ከማጂክ ጋር የተሰራ ነገር አት መጥቶ አማኑ እንደማት ያኮበጅ ሞላ ሰው ክሮም ከባ መታ ጋር አፏ መጫዋ ነው ቁሙጭ ሆኖ ይሆን ሽበጣ ቆበጡ ከጌጊን ስም ግን ደቆ ኪማንቸርን በጦበስ ዋከባል ሾኪሳ ማራ ካኒ ዶራ ኪማስ ኪቆል ዋሮበስ ጎጎ ጉዳኮ መንፈስ ሞችሽ ላኮ ከዚህ ቀን ጀምሮ በረከት ወደ ቤትሽ ልጆችሽ የተጠበቁ የተባረኩ ይሁን። ተባረክ። ከዚህ በኋላ ኩላሊትን በሽተኛ አይሆንም። ሰውነትሽ በሙላ ተፈውሶ ቀራ። ተባረክ።